ሻሎም። ይህ የመጽሐፍ ቅዱሳዊ ዕብራይስጥ መሰረታዊያን በአማርኛ የተሰኘ ኮርስ ነው። ይህ ኮርስ በዚህ በምታዩት የመማሪያ መጽሐፍ የተደገፈ ሲሆን ይህም መጽሐፍ በአይነቱ የመጀመሪያ ሆኖ መጽሐፍ ቅዱሳዊውን ዕብራይስጥ በአማርኛ ለመማር የተዘጋጀ ነው። በአናሲሞስ አታሚዎች ወይም አሳታሚዎች የተዘጋጀ ሲሆን የመጽሐፍ ቅዱሳዊ ዕብራይስጥን መሰረታዊያን በደንብ ለመማር የሚጠቅም ነው። ስለዚህ ይህንን ኮርስ በምንጀምርበት ጊዜ የዚህ መጽሐፍ ባለቤት እንድትሆኑ በማደፋፈር መጀመር እፈልጋለሁ። በመጽሐፉ ውስጥ ዝርዝር ያሉ ማብራሪያዎች፣ መልመጃዎች የተካተቱበት ሲሆን ይህ ኮርስ የመጽሐፍ ቅዱሱ ምትክ ሊሆን አይችልም። ይልቁንም መጽሐፉን ይዛችሁ ይህንን የዩቲዩብ ኮርስ ብትከታተሉ የበለጠ ቋንቋውን ለመማር እድል ይሰጣቸዋል። የመጽሐፍ ቅዱሳዊ ዕብራይስጥ መሰረታዊያን በአማርኛ በአናሲሞስ አሳታሚዎች የታተመ ነው። በዚህ የኮርሳችን የመጀመሪያ ክፍል በተለየ ሁኔታ የምንመለከተው ፊደላትን ይሆናል። መቼም ማንኛውም ቋንቋ ጥናት በምንጀምርበት ጊዜ ከፊደላቱ እንደምንጀምር ሁሉ ልክ እንደዚሁ በአማርኛችን ስንማር ሀሁን የቆጠርነው መጀመሪያ አሁንም በዕብራይስጥ የዕብራይስጥን ሀሁ ወይም ደግሞ የዕብራይስጥን ፊደላት በማየት እንጀምራለን። ይህ የኮርሱ የመጀመሪያ ክፍል በፊደላቱ ላይ ያተኮረ ይሆናል። እዚህ ጋር እንደምታዩት አበገደ ሀወዘ ይልና የዕብራይስጥ ፊደላት ክፍል 1 ይላል። ምናልባት ይህንን አበገደ በምንሰማበት ጊዜ እርግጠኛ ነኝ ይህንን የፊደል ገበታችንን በአማርኛ የፊደል ገበታችንን ያስታውሰናል ብዬ አስባለሁ። ስንቶቻችሁ ይህንን የፊደል ገበታ ተጠቅማችሁ ፊደል እንደቆጠራችሁ አላውቅም። ነገር ግን አንድ ነገር እዚህ ጋር እንድናስተውል ያስፈልጋል። ይሄውም በዚህ በኩል እንደምታዩት ብዙዎቻችን የምናውቀው ሀሁ ሂሃ ሂሆ ሀለ ሀመሰረሰ ሸቀበተ ያለ የሚቀጥለው እስከ ፐ ድረስ ያለው ቅደም ተከተል አለ። በዚህ በኩል ደግሞ በተለምዶ የምናውቀው አቦጊዳ ሄውዞ የሚለው ወይም አበገደ ሀወዘ እያለ የሚወርደውን ደግሞ እናገኛለን። ይሄ እንግዲህ ከግዕዝ ጋር የተገናኘ እንደሆነ ምናውቅ እኖራለን ብዬ አስባለሁ። ግን ከዛ ባለፈ ደግሞ የግዕዙም ቢሆን ወደኋላ ስንጎትተው ከዕብራይስጡ ጋር የሚገናኝ መሆኑ ደግሞ የሚደንቅ ነው። ስለዚህ ለአማርኛ ተናጋሪዎች ወይም የአማርኛ ፊደልን ለምናውቅ አቦጊዳን ካወቅን አበገደ ሀወዘን ካወቅን የዕብራይስጥን ፊደል ቅደም ተከተሎች በተወሰነ መልኩ አወቅን ማለት ነው። ስለዚህ እንኳን ደስ አለን። ዕብራይስጥን በአማርኛ መማር ስንጀምር ከአማርኛ ፊደላት ጋር ያለውን ግንኙነት እያየን ትምህርታችንን የሚያቀልልልን እድል ይፈጥርልናል የምንለው ለዚህ ነው። ስለዚህ እንግዲህ ተመልከቱ። አሁን ፊደላትን መቁጠር ስንጀምር የዕብራይስጥ ፊደላት ቅደም ተከተል አበገደ ሀወዘ እያለ እንዴት እንደሚቀጥል እምናይ ይሆናል። ወይም አቦጊዳን ካወቃችሁ አቦጊዳ የዕብራይስጥ የመጀመሪያዎቹ 4 ፊደላት ቅደም ተከተል እንደሆነ በዚሁ አጋጣሚ ትረዳላችሁ ማለት ነው። እንግዲህ ይህንን ለመንደርደሪያ እንዲሆንን ካየን በኋላ ወደ ውስጥ ገብተን እያንዳንዱን ፊደል እየቆጠርን የፊደሎቹን ስሞች እየተማርን እንደዚሁም ደግሞ የፊደሎቹን ድምፅ እየለየን የምንሄድ ይሆናል ማለት ነው። መልካም ጥናት ይሆንልን። እንግዲህ የመጀመሪያው ፊደል እዚህ ጋር የምታዩት በዚህ ቅርጽ የተቀመጠው ስሙ ደግሞ አሌፍ ይባላል። የመጀመሪያው ፊደል አሌፍ የተሰኘ ሲሆን እዚህ ላይ ማስተዋል ያለብን ምንድነው? የዕብራይስጥ ፊደላት ስማቸው ድምፃቸውን የያዘ ነው። ለምሳሌ አሌፍ ስንል አ የአሌፍ ድምፅ ነው። ስለዚህ አ በአማርኛቸውን አ አድርገን እንወስዳለን። አሌፍ የሚል ድምፅ እንዳለው ከዚህ እንረዳለን ማለት ነው። ያ ብቻ አይደለም፣ ደግሞ አጻጻፉንም መማር ያስፈልገናል። እንግዲህ አጻጻፉን እዚህ ጋር በምስሉ ላይ እንደምታዩት በመጀመሪያ ይሄ የጎንዮሽ አግድም ይሰመራል። ከዛ በኋላ ሁለተኛ ደግሞ ከላይ በኩል አንድ አግድም እናደርጋለን። ከሶስተኛ ደግሞ ከታች በኩል አንድ አግድም ስናደርግ አሌፍ የሚለውን ቃል መፍጠር ይቻላል ማለት ነው። ስለዚህ እዚህ ጋር መልመጃውን እንደዚህ መከተል እንችላለን። ይሄንን አንድ አግድም እናሰምራለን። ከዛ በኋላ በእሱ ላይ ደግሞ ሌላ አግድም፣ በዚህ በኩል ደግሞ ሌላ አግድም ስንጨምር አሌፍ ይሆናል። እነዚህ ደግሞ የምታዩቸው በተለያየ የፎንት ቅርጽ አሌፍ ሲጻፍ ምን እንደሚመስሉ ነው። አሌፍ እንደዚህም ሊጻፍ ይችላል። እዚህ ጋር እንደምናየው
እንደዚሁም ደግሞ እዚህ ጋር እንደምናየውም ሆኖ ሊጻፍ የሚችልበት ሁኔታ እንዳለ እናያለን። ስለዚህ አሌፍ አንድ አግድም ወደ ጎን እንሰራለን። ከዛ በኋላ ከላይ ደግሞ አንድ አግድም እንጨምራለን። በጎን በኩል ደግሞ ሌላ አግድም እንጨምራለን። ይህ አሌፍን ይሰጠናል ማለት ነው። አሌፍ አ የተሰኘ ድምፅ እንዳለው ልብ እንላለን። አ ካለም በኋላ ቀጥሎ የሚመጣው ከአሌፍ ቀጥሎ ደግሞ ቤት ነው። ቤትን በምንመለከትበት ጊዜ ደግሞ ከበ ከሚለው ጋር ይገናኛል። ድምፁንም ደግሞ እንደምንሰማው ቤት በ። ስለዚህ ቅርጹ ደግሞ እዚህ ጋር እንደምናየው ነው። አንድ ጠመም አድርገን ገ የሚመስል አድርገን እንስልና ከዛ በኋላ ደግሞ ከታች ሌላኛውን ስንቀጥልበት የእሱን ምስል የሚሆን እናገኛለን። ስለዚህ ጠመም አድርገን እንደዚህ እንስላለን። ከዛ በኋላ ደግሞ ከታች ከዚህ በኩል ወጣ አድርገን አገናኝተን ደግሞ አንድ እንደዚህ እንጨምርበታለን። ከዛ ይሄ ቤት፣ በመካከል ደግሞ አንድ ነጥብ እናስቀምጥበታለን። ስለ ነጥቡ የበለጠ እንነጋገራለን። ግን የዚህ ፊደል ስም ቤት ይባላል። ቤት በ የሚል ድምፅ አለው። በመሰረቱ የቃሉ ትርጉምም ደግሞ አለው። ቤት ከቤት ጋር ይመሳሰላል። እዚህ ጋር እንደምታዩት ትንሽ ቤት የሚመስል ቅርጽ ልታዩበት ትችላላችሁ። ስለዚህ እንግዲህ እዚህ ጋር እንደምታዩት ሌሎቹም ቅርጾች ከዛው ጋር የተገናኙ ሆነው እናያለን። ይህን እንደዚህ እያደረገን ልናሰምርና ልንለምድ እንችላለን። ቤት፣ ይሄው ቤት ቤት ቤት። አሌፍ ቤት። እንግዲህ ቅድም እንደተናገርኩት እዚች ጋር በ የሚለውን ድምፅ እንዲያወጣ በመካከሉ ላይ የሚቀመጥ ነጥብ እንዳለ እናያለን። ነጥብ ባይኖረውስ ብለን ደግሞ ስንመለከት ነጥብ የሌለው ደግሞ ቨ የሚል ድምፅ ይኖረዋል ማለት ነው። ስለዚህ ነጥብ ከሌለው ቅርጹ ተመሳሳይ ነው። ስለዚህ ይኸው እንደዚህ የተጣመመውን አድርገን እንሰራለን። ከዛ ይህን ከታች እናደርጋለን። በመካከል ነጥብ ካስቀመጥን በ ይሆናል። በመካከል ነጥብ ከሌለው ደግሞ ቨ ከሚለው ጋር ተመሳሳይ እንደሆነ እንመለከታለን ማለት ነው። ስለዚህ ነጥብ በ፣ ያለ ነጥብ ቨ እንደሆነ ልዩነቱን እግድ ያደርገዋል ማለት ነው። ነጥብ በሚኖርበት ጊዜ ፍትግና እግድ ይባላሉ። ስለዚህ እግድ ሲሆን በ ይይዘዋል። ፍትግ ሲሆን ደግሞ ቨ ይሆናል ማለት ነው። ስለዚህ ሁለቱም ጎን ለጎን አድርገን ስናያቸው ይህንን አይነት ቅርጽ ይዘው እናያለን። ስለዚህ ከነጥብ ጋር በሚሆንበት ጊዜ እዚህ ጋር እንደምታዩት በ ይሆናል። ያለ ነጥብ ደግሞ በምናየው ጊዜ ቨ ይሆናል ማለት ነው። ሁለቱም ቤት በመባል ይታወቃሉ። አሌፍን አይተናል፣ ቤትን አይተናል። ቀጥለን ደግሞ የምንመለከተው ጊሜል ይሆናል። ይሄ ደግሞ የምናየው ጊሜል ይባላል። ይሄ ሶስተኛው ፊደል ሲሆን ከድምፁ ከስሙ ጋር ተገናኝነት እንዳለው በናገራችንን ካስታወስን ድምፁ ገ መሆኑን ደግሞ እናስታውሳለን። ስለዚህ ጊሜል እዚህ ጋር እንደምታዩት ወደ ግመል የመምሰል ነገር አለው። ስለዚህ አንድ እንደዚህ ረጅም እንሰራለን ወደ ጎን። ከዛ በኋላ ደግሞ ከእግሩ አካባቢ ደግሞ ትንሽ እንቀጥልለታለን። ከዛ በኋላ ይሄ ጊሜል ይሆናል ማለት ነው። ጊሜል አንዳንዴ ከላይ ሳይኖር ደግሞ እንደዚሁ ብቻም የሚጻፍበት ሁኔታ አለ እዚህ ጋር እንደምታዩት፣ ወይም ደግሞ በእነዚህም ቅርጾች ይጻፋል። ዋናው ነገር ገ እንደሆነ ድምፁን እናስታውስ። ሲጻፍ ደግሞ ትንሽ ወደ ጎን እንደዚህ ዘንበል ብሎ ከታች በኩል እንደዚህ እግሩ ላይም እንደሚጨምር እናስታውስ። ይህም ጊሜል በመባል የሚታወቀው ነው። ከጊሜል ቀጥሎ ደግሞ የምናገኘው ዳሌት ይባላል። እዚህ ጋር እንደምታዩት ዳሌት ደግሞ በር ማለት ነው። የበር ቅርጽ አለው እዚህ ጋር እንደምታዩት ዳሌት። ስለዚህ ወይም በአማርኛችን ወደ ገ ይጠጋል። እዚህ ጋር እንደምታዩት ገ ይጠጋል፣ ግን እዚች ጋር ጫፍ ላይ እንዲህ ይወርዳል ማለት ነው። ወይም ደግሞ እዚህ በቅርጽ እንደምታዩት ደግሞ እንደዛም አድርጎ መሳል ይቻላል። አንድ ወደ ጎን ሰምርና ከዛ በኋላ ትንሽ ወደ መካከል ላይ መተን ወደ ታች አንድ ስንቀጥልለት ከዛ ይሄ ደግሞ ዳሌት ይሰጠናል ማለት ነው። አንድ ወደ ጎን ሰምራለን። ከዛ በኋላ ትንሽ ወደ መሃልን መጣና በስተቀኝ ከላይ በኩል ቀጥ አድርገን ወደ ታች ስናሰምር ዳሌትን እናገኛለን ማለት ነው። ዳሌት እንደ ስሙ ደ የሚል ቅርጽ ስም አለው። ቅርጹም ይሄው አንድ ወደ ጎን እናሰምራለን፣ አንድ ወደ ታች ስንወርድ በዚህ በኩል ዳሌት።
እንግዲህ ነጥብ አላቸው እንዳያችሁት ጊመልም ዳሌትም ነጥብ ሊኖራቸው እንደሚችል ያለ ነጥብም ሊመጡ ይችላሉ፣ ግን በነጥብም ሊመጡ እንደሚችሉ ደግሞ እናስተውላለን። ስለ ነጥቡ ዘርዘር አድርገን ወደ ኋላ እንማራለን። ከዳሌት ቀጥሎ ደግሞ የምናገኘው ሄ ይባላል። የዚህ ፊደል ስም ከዳሌት ቀጥሎ የምናገኘው ሄ ይባላል። ሄ እዚህ ጋር እንደምታዩት ሁለት አይነት ቅርጽ ነው የሚሰራው። አንደኛው ወደ ጎን እናመጣልና እንደዚህ ካወረድን በኋላ ከዛ በኋላ ደግሞ ከታች በኩል ቀስ አድርገን የምናስቀምጠውን ስንጨምር ሄይን እናገኛለን ማለት ነው። ወይም እንደገና ለመስራት ይሄው ወደ ታች እንዲህ እናወርዳለን። ከዛ በኋላ ደግሞ እዚህ አንገጥመው። እቺ በጣም ወሳኝ ነጥብ ናት፣ አስተውሉ። ከላይ አይገጥምም፣ ክፍተት ይኖረዋል። ከዛ ወደ ታች ደግሞ አንድ እናሰምራለን። እንደዚህ ስናሰምር የምናገኘው ደግሞ ሄይ የተባለውን የዕብራይስጥ ፊደል ነው። ሄይ እንደ ስሙ ሃ የሚለውን ድምፅ የያዘ ነው። ከሄ ቀጥሎ ደግሞ የምናገኘው ቀጥለን ወን ነው። ወይም ደግሞ ዋው ይባላል። የዚህ ፊደል ስም ዋው የተሰኘ ነው። ዋው የተሰኘው ፊደል ደግሞ እዚህ ጋር እንደምታዩት የተሰራው በቀላሉ ከአንድ ወደ ታች ከሚወርድ መስመር እንደሆነ መመልከት እንችላለን። ስሙ ዋው ይባላል። ድምፁም ወ ከሚለው ጋር አብሮ ይሄዳል። አንዳንዶች ወይም ደግሞ ሌላ አይነት አነባበብ ቨ ብሎ የሚያነበው አለ፣ ወይም ቫቭ የሚሉት አለ። ግን ዋው የሚለው በዚህ ትምህርት የሚወሰድ ይሆናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ይህንን ለመስራት በጣም ቀላል ነው። አንድ መስመር ወደ ታች ስናሰምር በቃ አንድ ቁጥር የሚመስል እሱ ዋው ሊሆን ይችላል። ደግሞ ከላይ በኩል ትንሽ ቀነፍ ብላ ወደ ታችም የምናወርዳት ስትሆን ደግሞ እሱም ዋው ሊሆን ይችላል። እዚህ ጋር እንደምታዩት ቀነፍ ብሎ ከላይ ጀምሮ ወደ ታች የሚወርድ ሊሆን ይችላል። ወይም ደግሞ አንድ ወደ ታች እንደ አንድ ቁጥር የሚሰመር ሊሆን ይችላል። ሁለቱም ዋው የሚል ቅርጽ ነው ያላቸው። ድምፁም ወ ይሆናል ማለት ነው። በዚህ በመጀመሪያው ክፍላችን የምናየው የመጨረሻ ፊደል ደግሞ ዘ የምንለው ነው። ወይም ደግሞ በዕብራይስጥ ዛይን ይባላል። የዚህ የዕብራይስጡ ፊደል ስም ዛይን የተባለ ሲሆን ይህ ዛይን የተባለው ፊደል ደግሞ ከዋው ጋር በጣም ተቀራራቢ እንደሆነ ልብ እንላለን። ዛይን ድምፁ ዘ ከሚለው ጋር የተገናኘ እንደሆነ በስሙ መረዳት እንችላለን። ዛይን። ስለዚህ ይህንን ደግሞ የምናገኘው እንዴት ነው? በመጀመሪያ አንድ ወደ ታች አንድ ቁጥር እንሰራለን። ከዛ በኋላ ከላይ ደግሞ ቀነፍ አድርገን ወደ ታች እናወርዳለን። ስለዚህ ይሄ በሚሆንበት ጊዜ የሚከሰት ነው ማለት ነው። አንድ ቁጥር ወደ ታች እንሰራለን። ከዛ ደግሞ ወደ ጎን አንድ እንደዚህ ቀነፍ አድርገን እንደ ባርኔጣ ነገር ስናደርግለት ዛይን ይሆናል። ይሄው እዚህ ጋር እንደምታዩት እንደዚህ ማለት ነው። ወይም ደግሞ እዚህ ጋር በምናየው መሰረት ከላይ አንዲት አለችው እንደ ባርኔጣ፣ ከዛ በኋላ ወደ ታች ደግሞ ቀጥ ብሎ ይወርዳል ማለት ነው። ይሄ አይነቱ ቅርጽ የዛይን ሲሆን ድምፁም ዘ ነው። እንግዲህ ስናጠቃልል በዚህ በመጀመሪያው ክፍል ያየናቸው አቦጊዳ ሄውዞ የሚለው እንድናስታውስ ነው። ወይም አበገደ ሐወዘ። ስለዚህ አሌፍ ይሄ የመጀመሪያው ፊደል እንደሆነ አይተናል። ከዛ ቀጥሎ ደግሞ በ ይመጣል። እሱም ቀጥሎ የሚመጣው ፊደል ነው። እዚህ ጋር ማስታወስ ያለብን ቨም ሊሆን ይችላል። ቨም የሆነው ደግሞ ምን ሲሆን እንደሆነ አይተናል። ይኸውም ችኛዋ በነጥብ ስትሆን በናት፣ ያለ ነጥብ ስትሆን ደግሞ ቨ ልትሆን እንደምትችል እዚህ ጋር የተማርነውን ማስታወስ ያስፈልጋል። አበገ ጊመል፣ ይሄ ደግሞ አሌፍ ቤት፣ ጊመል ገ ነው። ከዛ ቀጥሎ የሚመጣው ደግሞ ዳሌት ነው፣ ደ ነው። ከዳሌት ቀጥሎ የሚመጣው ደግሞ ሃ ነው ወይም ሄይ ነው ስሙ። ከሄይ ቀጥሎ የሚመጣው ደግሞ ዋው ይባላል። ድምፁም ወ ነው። በሰባተኛ ደረጃ ያየነው ደግሞ ዛይን ይባላል። ድምፁም ዘ ነው። አሌፍ፣ ቤት፣ ጊሜል፣ ዳሌት፣ ሄይ፣ ዋው፣ ዛይን፣ ኼት፣ ቴት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኑን፣ ሳሜክ፣ አይን እያለን እንቀጥላለን። ግን ለዚህ ለመጀመሪያ የተመለከትናቸው 7 ፊደላት እነዚህ ናቸው። አሌፍ፣ ቤት፣ ጊሜል፣ ዳሌት፣ ሄይ፣ ዋው፣ ዛይን። እነዚህም ፊደላት እየጻፍን እየደጋገምን እንድንለማመዳቸው እናደፋፍራቸዋለን።
አብራችሁን ስለቆያችሁ እናመሰግናለን። ቀጣዩን ደግሞ የዚህን ትምህርት ክፍል ሌሎቹን 7 ፊደላት ይዘን የምንመጣበትን እንድትከታተሉ እንጋብዛችኋለን። ሻሎም